ሰላም እንደምን ቆይታችኋል? ክቡራን ተመልካቾቻችን እንደምን ሰነበታችሁ? ህይወታችሁ የሰላምና የጤና ይሁንላችሁ። ዛሬም እንደተለመደው በአስተማሪና ቁም ነገር አዘል በሆነ ፕሮግራም ተገናኝተናል። በዛሬ ቪዲዮአችን በየቀኑ 3 ፍሬ ተምር ለ2 ወር ብትመገቡ በጤናችሁ ላይ የሚፈጠሩ በሳይንሳዊ ጥናቶች የተረጋገጡ የጤና ለውጦችን እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ፣ ሰውነታችሁ ከፍተኛ ኃይልና ብርታትን ያገኛል። ተምር በውስጡ ተፈጥሯዊ የሆኑትን እንደ ግሉኮዝ፣ ፍሩክቶስና ሱክሮስ ያሉትን የጤናማ ስኳር አይነቶችን በከፍተኛ መጠን በውስጡ ይዟል። በየቀኑ ጠዋት ከተነሳን በኋላ ወይም ከባድ ስራና ስፖርት ከመስራታችን በፊት 3 ፍሬ ተምር መመገብ እነዚህ ተፈጥሯዊ ስኳሮች በፍጥነት ወደ ደማችን ውስጥ በመግባት ለሰውነታችንና ለአንጎላችን የሚሆኑ ፈጣንና ንቁ የኃይል ምንጭ እንደሆኑ ያደርጋቸዋል። ሰው ሰራሽ ጣፋጮች በምንመገብበት ጊዜ የሰውነታችን ስኳር በአንድ ከፍ ብሎ ወዲያውኑ ስለሚወርድ የድካም ስሜት እንዲሰማን ያደርጋል። ተምር ግን ይህንን ችግር ሙሉ በሙሉ ይከላከላል። የሚሆንበት ምክንያት ተምር በውስጡ ካለው ከፍተኛ የተፈጥሮ ስኳር ጋር አብሮ በርካታ ፋይበርና ቫይታሚኖችን የያዘ በመሆኑ ነው። ፋይበሩ በተምር ውስጥ ያለው ስኳር ወደ ደማችን ውስጥ የሚገባበትን ፍጥነት ስለሚቀንሰውና ስለሚያስተካክለው የምናገኘው የሰውነት ብርታትና ንቃት ለረጅም ሰዓታት ሳይቀንስ በተመጣጣኝ ሁኔታ እንዲቀጥል ያደርጋል። ሁለተኛ፣ የምግብ መፈጨት ስርዓትን ያስተካክላል። ለሆድ ዕቃና ለምግብ መፈጨት ስርዓት ወይም ዳይጀስቲቭ ሲስተም የፋይበር ሚና እጅግ ከፍተኛ ሲሆን 3 ፍሬ ተምር ደግሞ ለሰውነታችን አስፈላጊ የሆነውን የዕለታዊ ፋይበር ፍላጎትን ለሰውነታችን በከፍተኛ ደረጃ ለማሟላት ይረዳል። ተምር በውስጡ ኢንሶሉብል ፋይበር የተባለውን የአንጀትን እንቅስቃሴ የሚያነቃቃ ንጥረ ነገር በሰፊ በውስጡ ይዟል። ይህ ፋይበር በአንጀታችን ውስጥ ያሉት ምግቦች በቀላሉ እንዲፈጩና በሰዓታቸው በቆሻሻ መልክ እንዲወገዱ ስለሚያደርግ ስር የሰደደ የሆድ ድርቀትን ወይም ደግሞ ኮንስቲፔሽንን በአጭር ቀናት ውስጥ ሙሉ በሙሉ ያስወግዳል። በተጨማሪም ተምር በሆዳችን ውስጥ ያሉትን መልካም ባክቴሪያዎችን በመመገብና በማብዛት በአንጀታችን ውስጥ ያለውን የማይክሮባዮም ሚዛንን ፍጹም ጤናማ ያደርገዋል። ይህ ሂደት አንጀታችን ከምንመገባቸው ምግቦች አልሚ ነገሮችን ያለምንም ጫና በአግባቡ እንዲመጥ የሚረዳ ከመሆኑም በላይ እንደ ጋዝ፣ የሆድ መነፋትና የአንጀት መቁሰል ያሉትን ችግሮችን በከፍተኛ ሁኔታ ይከላከላል። ሶስተኛ፣ የደም ማነስን ይከላከላል። የደም ማነስ በሽታ በአሁን ጊዜ በብዙ ሰዎች በተለይም በሴቶችና በህፃናት ላይ በብዛት የሚስተዋል የጤና እክል ሲሆን ዋነኛው መንስኤ ደግሞ በሰውነታችን ውስጥ የብረት ማዕድን ወይም የአይረን ማዕድን እጥረት ሲከሰት ነው። ተምር የዚህን እጅግ ወሳኝ የሆነውን የብረት ማዕድንን በከፍተኛ ሁኔታ በውስጡ ይዟል። በየቀኑ 3 ፍሬ ተምር መመገብ በደማችን ውስጥ ያለው ሆሞግሎቢን መጠን በከፍተኛ ሁኔታ እንዲጨምር ያደርጋል። ሆሞግሎቢን ደግሞ ኦክሲጅንን ከሳምባችን ተሸክሞ ወደ መላው ሰውነታችን ሴሎች የሚያደርስ ዋና የደም ክፍላችን ነው። በሰውነታችን ውስጥ የብረት ማዕድን መጠን ሲስተካከል በደም ማነስ ምክንያት የሚከሰቱት እንደ ድንገተኛ መዳከም፣ ከባድ የራስ ምታት፣ የማዞር ስሜት፣ የቆዳ መገርጣትና የፀጉር መርገፍ ያሉ ችግሮች ወዲያውኑ መፍትሄ ያገኛሉ። ከዚህም በላይ በተምር ውስጥ የሚገኘው ቫይታሚን ሲ ሰውነታችን በምግብ ውስጥ የምናገኘው የብረት ማዕድንን ይበልጥ በቀላሉና በብቃት እንዲመጥ ስለሚያደርግ ሰውነታችን የአይረን ማዕድንን በቀላሉ እንዲያገኝ ይረዳዋል። አራተኛ፣ የአንጎልን ስራ በማነቃቃት የመርሳት በሽታን ይከላከላል። የአንጎላችን ነርቮችና ሴሎች ለተለያዩ የአኗኗር ውጥረቶችና መርዛማ ኬሚካሎች ጥቃት በቀላሉ ሊጋለጡ የሚችሉ ስስ አካላት ናቸው። ተምር በውስጡ ፍላቮኖይድስና ፊኖሊክ አሲድ የተባሉ እጅግ ኃይለኛ ጸረ ኦክሲዳንቶችን በከፍተኛ መጠን ይዟል። የሕክምና ጥናቶች እንደሚያሳዩ እነዚህ ንጥረ ነገሮች በአንጎላችን ውስጥ የሚፈጠሩትንና ለነርቭ መበላሸት ምክንያት የሆኑትን የውስጥ ኢንፌክሽኖችንና እብጠቶችን የማጥፋት ልዩ ተፈጥሯዊ አቅም አለው። በየቀኑ 3 ፍሬ ተምር መመገብ በአንጎላችን ውስጥ አሚሎይድ ቤታ የተባሉ ጎጂ ፕሮቲኖች እንዳይከማቹ ይከላከላል። ይህ ፕሮቲን በአንጎላችን ሴሎች መካከል ያለውን ግንኙነት በመዝጋት ለመርሳት በሽታ ወይም ለአልዛይመርና ለዲሜንሺያ ዋነኛ መንስኤ ይሆናል። ተምር ደግሞ የማስታወስ ብቃትን፣ ትኩረትንና ፈጣን የመረዳት አቅምን በከፍተኛ ሁኔታ የሚያነቃቃ በመሆኑ የአእምሮአችንን እድሜ በማራዘም አእምሮአችን ንቁና ቀልጣፋ እንዲሆን ያደርጋል። አምስተኛ፣ የልብ ጤንነትን በመጠበቅ የደም ግፊትን ይቀንሳል። ተምር ለልባችን ጤናና ለደም ስሮቻችን ንጽህና ፍጹም ወሳኝ የሆነውን ፖታሺየም የተባለውን ማዕድን በከፍተኛ መጠን በውስጡ ይዟል። ፖታሺየም በሰውነታችን ውስጥ ያለው የፈሳሽ መጠን የሚያስተካክል ከመሆኑም በላይ
ከመጠን በላይ ጨው ወይም ደግሞ ሶዲየም በመመገባችን ምክንያት የሚጨምረው የደም ግፊት እንዲቀንስና በጤነኛ መስመር ላይ እንዲረጋጋ ያደርጋል። ይህም ልባችን ያለምንም ከባድ ውጥረት ደም እንዲረጭ ያደርጋል። በተጨማሪም ተምር በደም ስሮች ውስጠኛ ግድግዳ ላይ መጥፎ ኮሌስትሮልና ስብ እንዳይከማች መከላከል ከፍተኛ አቅም አለው። የደም ስራችን ቱቦች ሁል ጊዜ ንጹህና ክፍት ሆነው እንዲቆዩ በማድረግ ለድንገተኛ የልብ ህመም ወይም ሄርት አታክና ወደ ጭንቅላት የደም መፍሰስ አደጋ እንዳይከሰት ይከላከላል። ስድስተኛ የአጥንት ጥንካሬን ይጨምራል። እድሜያችን እየጨመረ በሄደ ቁጥር በተፈጥሮ የአጥንቶቻችን ጥንካሬ እየቀነሰ ይሄዳል። ተምር ግን ይህንን ችግር አስቀድመው ለመከላከል የሚያስችሉ በርካታ ጥቃቅን ማዕድናትን በውስጡ በሰፊ ይዟል። ከነዚህም መካከል ሰለኒየም፣ ማንጋኔዝ፣ ኮፐርና ማግኔዚየም ዋነኞቹ ናቸው። እነዚህ ማዕድናት ለአጥንት ግንባታ፣ ለጥንካሬና ለአጠቃላይ የአጥንት መዋቅር መበልጸግ ለአጥንት መዋቅር እጅግ አስፈላጊ ነው። በየቀኑ 3 ፍሬ ተምር መመገብ በተለይም በእድሜ መግፋት ምክንያት የሚመጣውንና አጥንታችን በቀላሉ እንዲሰበር የሚያደርገው የኦስቲዮፖሮሲስ በሽታን አስቀድሞ ለመከላከል ትልቅ እገዛን ያደርጋል። ማግኔዚየም በበኩሉ ደግሞ በሰውነታችን ውስጥ ያለው ካልሲየም በአጥንቶቻችን ውስጥ በአግባቡ እንዲመጠጥና እንዲቀመጥ ስለሚያደርግ መገጣጠሞቻችንና አጥንቶቻችን ሁል ጊዜ ጠንካራና ያለምንም የህመም ስሜት በነጻነት እንዲንቀሳቀስ ትልቅ ተፈጥሯዊ መሰረትን ይጥላል። የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።